ሰላም እንዴት ናችሁ? የክርስቶስ ጸጋ የዩቲዩብ ቻናል ቤተሰቦቼና ተመልካቾቼ፣ ዛሬ እንግዲህ የመጣሁት ስለ ኢየሱስ ሁሉም አማኝ ሊያውቃቸው የሚገቡ 5 መሰረታዊ ጥያቄዎችን ይዤላችሁ ነው። ለእያንዳንዱ ጥያቄ 5 ሰከንድ አላችሁ የምትመልሱበት። እንደምትወዱት አልጠራጠርም። ቀጥታ ወደ ጥያቄው እንሄዳለን። የመጀመሪያው ጥያቄ ኢየሱስ የት ተወለደ? ሀ በኢየሩሳሌም፣ ለ በይሁዳ ቤተልሔም፣ ሐመሩሃ በገሊላ፣ መ በግብፅ። እሺ እንግዲህ መልሱ ለ በይሁዳ ቤተልሔም ይሆናል። ቀጣይ ሁለተኛ ጥያቄ ኢየሱስ የት አደገ? ሀ በገሊላ ናዝሬት፣ ለ በቅፍርናሆም፣ ሐመሩሃ በኢየሩሳሌም፣ መ በጌርጌሴኖን። ሀሌታ ውሃ በገሊላ ናዝሬት። ሶስተኛው ጥያቄ ኢየሱስ የት ተጠመቀ? ሀ በኤፍራጥስ ወንዝ፣ ለ በያቦቅ ወንዝ፣ ሐመሩሃ በግብፅ ወንዝ፣ መ በዮርዳኖስ ወንዝ። መልሱ መ በዮርዳኖስ ወንዝ። ጥያቄ ቁጥር 4 ኢየሱስ የት ተሰቀለ? ሀ በሲና ተራራ፣ ለ በደብረ ዘይት ተራራ፣ ሐመሩሃ በጎልጎታ፣ መ በገለአድ ተራራ። መልሱ ሐመሩሃ በጎልጎታ። ጥያቄ ቁጥር 5 እና የመጨረሻው የሚሆነው ኢየሱስ በየት ተራራ አረገ? ሀ በገሪዛን ተራራ፣ ለ በደብረ ዘይት ተራራ፣ ሐመሩሃ በሲና ተራራ፣ መ በሆር ተራራ። ለ በደብረ ዘይት ተራራ። እንግዲህ ለዛሬ የነበረን 5ቱ ጥያቄዎች በዚህ ላይ ያበቃሉ። በሌላ ቀን በሰፊውና በብዛት የተለያዩ ጥያቄዎችን ከመጽሐፍ ቅዱስ እያወጣን እንጠይቃለን። በዛሬው ጥያቄ ደስ እንዳላችሁ ተስፋ አደርጋለሁ። እነዚህ 5 ጥያቄዎች ስለ ኢየሱስ ክርስቶስ መወለድ፣ ማደግ፣ መጠመቅ፣ መሰቀልና ማዕረግ ላይ ያጠነጠኑ 5 ጥያቄዎች ናቸው። እነዚህ ጥያቄዎች ሁሉም አማኝ ሊያውቃቸውና ሊመልሳቸው የሚገቡ ጥያቄዎች ናቸው። እነዚህ የወንጌል ዋና መሰረቶች ስለሆኑ እነዚህን ጥያቄዎች ለመጀመሪያ ያነሳሁት። ስለዚህ እንደመለሳችሁ ተስፋ አድርጋለሁ። የዛሬውን በዚህ ጋር አብቅተናል። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉ። ይሄ ነገር ይጨመር፣ ይሄ ነገር ደግሞ ይቀነስ የምትሉት ካለ ለመቀበል ዝግጁ ነኝ። ለምታውቋቸው ሰዎች ሼር አድርጉ። ይህን ጥያቄ ሁሉም ሰው መመለስ ስላለበት ለወንድሞቻችሁ፣ ለእህቶቻችሁ፣ ለጓደኞቻችሁ፣ ቤተክርስቲያንም ለምታውቋቸው ወገኖች በጠቅላላ ሼር በማድረግ ይህንን መልእክት አድርሱላቸው። እንደገናም ላይክ በማድረግ ሰብስክራይብ እያደረጋችሁ የክርስቶስ ጸጋ የዩቲዩብ ቻናል ቤተሰቦች እንድትሆኑ ጋብዛለሁ። ተባረኩልኝ። በሌላ ቀን እንገናኛለን።